ኧረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው ገብቷል። እኔ በልተነዋል። ሲቲዝንስ ደረት ነፋ ገብርኤልም ብያለሁ። ደረት ነፋ አድርግ ትጠብቃለህ። ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው። እኔ እኮ ፈርስት ሃፍ እኔ ተሳቀቅኩኝ፣ እንደዛ ሲያረጉኝ ተሳቀቅኩኝ። ግን ሰከንድ ሃፍ በቃ አንተ ማነህ? እኔ ቼልሲ እኔ ሰይፈኝ በእናት ምን አይነት ጨዋታ ነው የምትጫወቱት? ኦሬሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልገናል ግዴታ። አንድ ነገር አረጋግጬ የምናገረው ነገር አርሰናልን ቀጣይ ሳምንት ዊን የምናደርግ ከሆነ ኮምፕሊትሊ ነው ምን በላው። ይሄን አረጋግጬ ነው የምናገረው። ብቻ ዊን እናደርግ። ይዛን ማች ብቻ ኦሬሊ ተጎድቷል። ሃምስትሪንግ ይመስላል። እኔ አላቅም። እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልገናል ገብቷል። እሱ ነበር የዛኔ ኮክስ ያደረጋቸው የነበረው እሱ ነበር የጠቀመን። ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ ለምን ለብዙ ነገር ነው የሚጠቅም ገብቷል። ማን ነው በፈጣሪ ስም ቼልሲ ለጥፌ ነው የምጥልሽ። ቫሞ ሲቲ ቼልሲንም ልሳም ግንባርን በመዳን ምን አይነት አመት ባል ነው? በየትኛው ጽድቃችን ነው እኛ ማንቼ ደጋፊዎች? በየትኛው ጸሎት የትኛው ንጽህናችን ነው ይሄውላ ደስታ የሰጠን? ቼላ ወንድም ጥላ ይመችሽ፣ ቼልሲ ሲቲ ይመቻችሁ። ሴሜዮን ግን መድኃኒዓለም የተፋን በጣም አይችልም ማለት ነው። ለአርሰናል ደጋፊዎች አንድ የምነግራችሁ ነገር ማለት ነው፣ የአርሰናል ደጋፊ እግዚአብሔርን ዋንጫ ይገባዋል። ከልቤ ነው ምለው። 4 አመት ቦትል ማድረግ እንደገና 20 ምናምን አመት ያለ ዋንጫ መደገፍ በጣም ከባድ ነው። ለለፋችሁበት ያስፈልጋችኋል። ግን ዲሉዥናሉ ብዛቱ እዚህ ቲክቶክ ላይ የሆነ ኳስ የማያውቁ እረኞች አሉ፣ አገር በጎች አሏቸው ማለት ነው። 4 ዋንጫ ነው ምን በለው 4 ዋንጫ ነው ይልሃል። አትበላም ስትለው አንተ እኮ ጥላቻ አለብህ ይላል። ይሄ እኮ ቆርቆሮ ነው ይልሃል መጥቶ ማለት ነው። አብራችሁ ቆርቆሮ ነው ኧረ በእናትህ እንደዚያ ይባል። ቲክቶክ ላይ መታችሁ ማለት ነው የአርሰናል ደጋፊ ጭንቅላት ውስጥ አርሰናልን ማድሪድ አርጋችሁ የሳላችሁ ሰዎች ማለት ነው ትላልቅ ደጋፊ ይታዘባችኋል። ገብቷል? ትንሽ እስቲ ተረጋጉ፣ አድምጡ። ከናንተ የተሻሉ ደጋፊዎች አሉ። ቲክቶክ ላይ ስለወጣን እኛ ከሌሎቹ እንበልጣለን ማለት አይደለም። የሌሎቹንም ኦፒኒየን ስሙ። እናንተ በጎቹ ደግሞ የራሳችሁ ሐሳብ ይኑራችሁ። አርቴታ የሚያስተቻጨውት ነው። የዛሬ 2 አመት 3 አመት በቴስታ የሚበላ ዋንጫ የለም ብዬ ቪዲዮ ስሰራ እንበላለን አንተ አታውቅም ከጥላቸው ወጥተህ ነው። እንደዚህ አይነት አጮት ዋጋ ያስከፍላል። እኔ እያንዳንዱ የሰራሁትን ቪዲዮ አምጥቼ አሳይሃለሁ ማለት ነው። ለማንኛውም እኔ እግዚአብሔርን በጣም ማከብራችሁ ለእናንተ ዋንጫ እምመኝላችሁ ከልቤ ብዙ ደጋፊዎች አላችሁ። ይሄ በጎቹ የምትነዱት እና ዲሉዥናሎቹ ግን ተስፋ ስትቆርጡ ማየት፣ ስትላጡ ማየት፣ አንገት ስትደፉ ማየት ያስደስተኛል ነው ማለት። 6 አመት ባልሽን ብልሽት ነው ድሮም ማለት ነው ጀማው። የለንደን ክለብ እኮ ለኛ እኮ አይሆንም። የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃኝ ከሆነው ሲቲ ጋር ጫወታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲ ማሸነፍ ፍላጎት ራሱ አይኖራቸው። ማሸነፍ እኮ አይደለም ፍላጎት አይኖራቸውም። ለምን እነሱ ሻምፒዮንሺፕ ታች አይወርዷትም? እንድች ብለው አይነኩትም። በቃ ቅብር ብለው ልጥፍ ተደርገው ይወጣሉ። በሜዳና በደጋሚ ፊት የነፊላን ነገር ሰምቷል። ቼልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል። ግን እሳ ገብቶ ተለጠፋ። አቅም ጉዳይ እንደሆነ እረዳችኋለሁ። ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው። ቀጣይ አመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ። ይኸውላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው። ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት የደከመ ማለት ነው። ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው። ግን እናንተ ትዝብት ላይ ነው ወደቃችሁ። ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቋጥሬ ቆጠርኩት። ምን አባት ያገባኝ ባልቋጥር ማን ሲቲ ቼልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቼልሲ። ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት። ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ። ማን ከቢግ 6 ጋር እየጮተ ነው እንዴ? ከቢግ 6 ጋር እየጮተ ነው። የቼልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ። ከብሬንትፎርድ፣ ኤቨርተን፣ ብራይተን ምናምን ሁሉም ካንቻ የተሻለ አቋም ነው ያሉት። 9ኛ ምናምን ነው የምትጨርሺው አባቴ። ምክንያቱም የራስሽን ዕጣ ፈንታ ራስሽ መወሰን አልቻልሽም። ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ ወንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው። ማሊያ ለምን ማሊያ ለብሰና አታራም ነበር ዴ ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ። ምን እሺ ነው ቴ
ማን በቋጠሮ ነው ምን በለው ይሄን ዋንጫ ገባህ በቋጠሮ ግዴታ መቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች እኔን አትስደቡኝ ተረዳኝ አይደል ልክ እንዳንተ እኔም ተቃጥያለሁ ገባህ ጭንግፍ ያልክ የሆነ ሰው ሚንቀው የአይነት የአርሰናል ደጋፊ እኮ እንደዚህ ነው ያለ የሚወራበት የአይነት የአርሰናል ደጋፊ ኮንክ እንዳንተ አይነት እኮ ደጋፊዎች አሉ ማን የነሱን ቪዲዮ እያየ መዝናናት ይችላል እኔ ፔጅ አትምጣ አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ ማን እንከባበር እንጂ እኔም ተቃጥያለሁ ለራሴ ቅጥል ብያለሁ ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ ገባሽ አይደል ምንም ተስፋ ማድረግ አያስፈልግም ተቀረቀረልሽ ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ